የስልካችሁ ባትሪ 1% ላይ ሲደርስ እና ቀይ መብራት ሲያበራ ምን ታደርጋላችሁ? ወዲያውኑ ቻርጀር ለመፈለግ ትሮጣላችሁ አይደል? ምክንያቱም ስልኩ ሊጠፋብኝ ነው ብላችሁ ታውቃላችሁ። በሆድ ውስጥ ያለ ህፃንም እንቅስቃሴውን ሲቀንስ በትክክል እንደዚያ ነው እያደረገ ያለው። ኃይሉ አልቆ እባካችሁ እርዱኝ እያለ ቀይ መብራት እያበራ ነው። ልዩነቱ ግን ለስልካችን የምንሰጠውን ያህል ፈጣን ትኩረት ለህፃኑ እንቅስቃሴ መቀነስ ሳንሰጥ ችግር የለውም ነገ ይሻለዋል ብለን ማለፋችን ነው። ይህ ቀለል ተደርጎ የሚወሰድ ስህተት ግን የብዙ እናቶችን ልብ ሰብሯል። የብዙ ህፃናት ህይወትንም በድንገት ቀጥፏል። በሆድ ውስጥ ያለ ህፃን እንቅስቃሴ መቀነስ ተፈጥሯዊ ነገር አይደለም። ህፃኑ በሆድ ውስጥ ሆኖ የሚያስተላልፈው የመጨረሻ የህይወት አድን ጥሪ ነው። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዝርዝር የምንነጋገረው የእያንዳንዱ ነፍሰ ጡር እናት፣ ባል፣ እናት፣ እህት፣ ወንድም ሁሉም ሊያውቀው የሚገባ በጣም ወሳኝ ጉዳይ ነው። የፅንስ እንቅስቃሴ መቀነስ ትክክለኛ ትርጉምና ሊወሰዱ የሚገባቸው አጣዳፊ እርምጃዎች ምን ናቸው የሚለውን በሰፊው እናያለን። በዚህ ሰፊና ጥልቅ ቪዲዮ ውስጥ የህፃናችሁን ቀይ መብራት ወይም የፅንስ እንቅስቃሴ መቀነስ እንዴት ማንበብ እንደምትችሉ፣ የፅንስ እንቅስቃሴ መቼ እንደሚጀምርና መደበኛ ዘይቤው ምን እንደሚመስል፣ እንቅስቃሴ ሲቀንስ በቤት ውስጥ ወዲያውኑ ማድረግ ያለባችሁና መደረግ የሌለባችሁ ነገሮች፣ የህፃኑን እንቅስቃሴ በትክክል መቁጠሪያ ዘዴ፣ ወደ ህክምና ቦታ በፍጥነት መሄድ ያለብን መቼ እንደሆነ በጥልቀት እንመክራለን። እስከ መጨረሻው አብራችሁን ይቆዩ። ይህ መረጃ የአንድን ህፃን ህይወት ሊታደግ ይችላል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ማየት ጀምሩ። ደግሞ ላይክ፣ ሼር እንዲሁም ለወዳጅ ዘመዶቻችሁ ማዳረስ እንድትጀምሩ ጠይቃለሁ። የፅንስ እንቅስቃሴ መቼ ይጀምራል? በመጀመሪያ ደረጃ የፅንስ እንቅስቃሴ ምንድን ነው፣ መቼ ነው የሚጀምረው የሚለውን ስናይ አብዛኞቹ እናቶች የመጀመሪያውን የፅንስ እንቅስቃሴ ወይም ኪክ ሙቭመንት የሚሰማቸው ከ16 እስከ 25 ሳምንት ባለው ጊዜ ውስጥ ነው። የመጀመሪያ እርግዝና የሆነ እናቶች ወይም እርግዝናው ለመጀመሪያ ጊዜ ያረገዙ ብዙውን ጊዜ ከ20 እስከ 22 ሳምንት አካባቢ ይጀምራቸዋል። ቀደም ሲል የወለዱ እናቶች ከሆኑ ደግሞ ከ16 ሳምንት ወይም ከ18 ሳምንት ጀምሮ ሊሰማቸው ይችላል። ምክንያቱም ስሜቱን አስቀድመው ስለሚያውቁት። በመጀመሪያ አካባቢ የሚሰማው እንቅስቃሴ በጣም ቀስ ያለ እንደ ቢራቢሮ በረራ ወይም እንደ አየር አረፋ አይነት ስሜት ነው። ነገር ግን እርግዝና ወደ 28 ሳምንትና ከዚያ በላይ ሲሄድ እንቅስቃሴው መጠናከርና ግልጽ መሆን ይጀምራል። አሁን ቪዲዮውን ከመቀጠላችን በፊት አንድ ጥያቄ ልጠይቃችሁ። በሆድ ውስጥ ያለ ህፃን በቀን ውስጥ ለስንት ደቂቃዎች ያህል ሊተኛ ይችላል ብላችሁ ታስባላችሁ? መልሳችሁን በኮሜንት ላይ ጻፉልኝ። መልሱን ከጥቂት ደቂቃዎች በኋላ አብረን እንመለከታለን። የህፃን እንቅልፍና አፈ ታሪኮችን ወይም በዘልማድ የሚወሩ ነገሮች ምን ይመስላሉ የሚለውን ስናይ ቅድም ለጠየቋችሁ ጥያቄ መልሱ ወይም ከ20 እስከ 40 ደቂቃ ነው። አዎ በሆድ ውስጥ ያለ ህፃን ይተኛል። ነገር ግን የእንቅልፍ ሰዓቱ አብዛኛውን ጊዜ ከ20 እስከ 40 ደቂቃ ነው። አልፎ አልፎ እስከ 90 ደቂቃ ወይም 1 ሰዓት ተኩል ሊራዘም ይችላል። ነገር ግን ህፃኑ ከ2 ሰዓት በላይ ሙሉ በሙሉ ሳይንቀሳቀስ ከቆየ ይህ ትኩረት የሚሻ ነገር ነው ማለት ነው። በፍጹም ማመን የሌለብሽ አፈ ታሪክ ወይም አሉባልታዎች ፅንሱ ቦታ ስለጠበበው ነው በመጨረሻዎቹ ወራት እንቅስቃሴ የሚቀንሰው የሚለው አባባል ሙሉ በሙሉ ስህተት ነው። ህፃኑ ሲያድግ የእንቅስቃሴው አይነት ሊቀየር ይችላል። ለምሳሌ ከመጋጨት ይልቅ መሸራተት ሊቀየር ይችላል። ነገር ግን የእንቅስቃሴው ብዛትና ጥንካሬ በፍጹም መቀነስ የለበትም። የፅንስ እንቅስቃሴን በቤት ውስጥ እንዴት መቁጠር እንችላለን የሚለውን በግልጽ ስናይ የፅንስ እንቅስቃሴ መቁጠሪያ ደረጃዎች ከ28 ሳምንት በኋላ ሞር ላለው አንደኛ ዘና ያለ ጊዜ መምረጥ፣ ምግብ ከተበላ በኋላ ቢሆን ይመረጣል። ሁለተኛ በጎን በኩል መጋደም፣ በግራ ጎን መተኛት ይመረጣል። ሶስተኛ እንቅስቃሴዎችን መቁጠር፣ እርግጫ፣ መገለባበጥ፣ መንቀሳቀስ። አራተኛ በ2 ሰዓት ውስጥ ቢያንስ ከ10 በላይ እንቅስቃሴዎችን ማግኘት መቻል አለባችሁ። የህፃናችሁን እንቅስቃሴ እንዴት ነው በቤት ውስጥ መከታተል የምትችሉት? በጣም ቀላል የሆነ የ10 እንቅስቃሴዎች ህግ አለ። አንደኛ በግራ ጎን ተኝ። በግራ ጎን መተኛት ወደ ፅንሱ የሚሄደውን የደም ዝውውር ስለሚጨምረው በጣም ይመረጣል። ሁለተኛ ምግብ ወይም ቀዝቃዛ ውሃ ጠጭ። ህፃናት ለግሉኮስና ለቅዝቃዜ ስሜት ፈጣን ምላሽ ይሰጣሉ። ሶስተኛ ሰዓት ያዥ። እንቅስቃሴዎችን መቁጠር ጀምሪ። ማንኛውም አይነት እንቅስቃሴ እርግጫ፣ መገለባበጥ ወይም መጠቅለል እንደ አንድ ይቆጠራል። አራተኛ ላይ ውጤቱ በ2 ሰዓት ውስጥ 10 እንቅስቃሴዎችን ካገኘሽ ህፃኑ በጥሩ ሁኔታ ላይ ይገኛል ማለት ነው። እስቲ ሌላ ጥያቄ ልጠይቃችሁ። የፅንስ እንቅስቃሴ ቀንሷል ብላ ሰማችሁ፣ የመጀመሪያችሁ ማድረግ ያለባችሁ ነገር ምንድን ነው? አንደኛ እስከ ነገ ድረስ መጠበቅ። ሁለተኛ ውሃ ወይም ጣፋጭ ነገር ጠጥቶ በግራ ጎን ተኝቶ መቁጠር። ሶስተኛ ምንም አይሆንም ብሎ መተኛት። መልሱን ኮሜንት ሴክሽን ላይ ጻፉልኝ። የፅንስ እንቅስቃሴ እንዲቀንስ የሚያደርጉ ምክንያቶችና አደገኛ ምልክቶች ምንድን ናቸው የሚለውን ስናይ ደግሞ ከላይ ለጠየኳችሁ ጥያቄ ትክክለኛው መልስ ቁጥር 2 ነው። ታዲያ
የጽንስ እንቅስቃሴ እንዲቀንስ የሚያደርጉ ዋና ዋና ምክንያቶች ምንድን ናቸው የሚለውን ስናይ፣ አንደኛ የእምብርት ገመድ ችግር ወይም ኮርድ ፕሮብለም የምንለው ካለ የእምብርት ገመድ በህፃኑ አንገት ላይ ከተጠመጠመ ወይም ከተጨመቀ ኦክስጅን ይቀንሳል። ሁለተኛ የአምኒዮቲክ ፈሳሽ ወይም አምኒዮቲክ ፍሉይድ መቀነስ፣ ህፃኑ የሚዋኝበት ፈሳሽ ሲቀንስ የመንቀሳቀስ አቅሙ በዛው ልክ ዝቅ ይላል ማለት ነው። ሶስተኛው የፕላሴንታ ወይም የእንግዴ ልጅ ችግር፣ ለህፃኑ ምግብና ኦክስጅን የሚያቀርበው አካል ሲጎዳ ሌላኛው ምክንያት ነው ማለት ነው። ሌላው የእናቶች የጤና ችግር፣ የደም ግፊት መጨመር፣ የስኳር በሽታ ወይም የደም ማነስና ሌሎች ተያያዥ ጉዳዮች ካሉ በእነዚህ ምክንያቶች ምክንያት የጽንስ እንቅስቃሴ ሊቀንስ ይችላል። በፍጹም አትዘንጊ፣ ወዲያውኑ ወደ ህክምና ተቋም ሂጂ። እነዚህ ምልክቶች ከተሰሙሽ 1 ደቂቃ እንኳን ሳታፈገፍጊ ወደ ህክምና ተቋም መሄድ አለብሽ። በ2 ሰዓት ውስጥ ከ10 ያነሰ እንቅስቃሴ ካለ፣ የህፃኑ እንቅስቃሴ ከወትሮ ሙሉ በሙሉ ከተቀየረ ወይም ከቆመ፣ ከእንቅስቃሴው መቀነስ ጋር የሆድ ህመም፣ ደም መፍሰስ እና ሌሎች ፈሳሽ መፍሰስ ካለ በአስቸኳይ ወደ ህክምና ተቋም መሄድ ያስፈልጋል። ውድ እናቶችና የዚህ ቪዲዮ ተከታታዮች፣ ዛሬ ይሻለዋል ነገ ይሻለዋል እስቲ ማታ ልጠብቅ የሚል አስተሳሰብ በጽንስ ህይወት ላይ አደጋ ያመጣል። የጤና ባለሙያዎች ከሄዳችሁ ታይታችሁ ምንም የለውም ሰላም ነው ተብላችሁ ብትመለሱ እንኳ መጠራጠራችሁና መሄዳችሁ ትክክለኛ ውሳኔ ነው። መጠራጠር ህይወትን ያድናል። የዛሬው መልእክቴ ግልጽ ነው። የጽንስ እንቅስቃሴ መቀነስን በፍጹም አትዘንጉ። ይህ ቪዲዮ ጠቃሚ ነው ካገኛችሁት ቪዲዮ ላይክ በማድረግ ለብዙ እናቶች እንዲደርስ አድርጉ። ለምትወዷቸው ነፍሰ ጡር እናቶች፣ ባሎችና ቤተሰቦች ሼር አድርጉት። ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ እኔው ራሴ መልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።